ያ መንግስት የሰይጣኑ መንግስት ወድቋል። አሁን የክርስቶስ መንግስት ኦርቶዶክሳዊ መንግስት እግዚአብሔርን የመፍራት መንግስት ያ ነው ዓለምን የሚገዛው። ክርስቶስም ሲመጣ ሙሉ ለሙሉ የሚገዛው ያ መንግስት ነው። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ዘመናችሁን ይባርክ። ምን ለማለት ፈልጌ ነው? ትሁታኖች ሁኑ። እግዚአብሔር እንዲሰራባችሁ አይኖቻችሁን ወደ እግዚአብሔር አንሱ። መዳኛችን አንድ ብቻ ነው። እኛ ኢትዮጵያውያን እውነቴን ነው የምነግርህ፣ መዳኛችን እግዚአብሔር ብቻ ነው። መትረፊያችን እግዚአብሔር ብቻ ነው። ወደ እግዚአብሔር እንመለስ። ዳዊት እጅግ ትሁት ንጉስ ነበር። በነገራችን ከተቀባ በኋላ ወዲያ ወደ ንግስና አልመጣም። በነገራችን ዳዊት ሜቢ ጧት ተቀብቶ ከሰዓት በኋላ እረኝነት ነበር የሚውለው። ንጉስ ሳኦልን ክፉ መንፈስ ያስጨንቀው ስለነበር ዳዊት ደግሞ በገና በመደርደር እዛ እረኝነት ሲውል በገና እየደረደረ እየተጫወተ እየዘመረ ስለሚውል ዳዊት ይጠራ ነበር ቤተ መንግስት። ለምን? በገና ሲደረድር ክፉ መንፈስ ከሳኦል ላይ ይርቅ ነበር። ለወንድሞቹ ምሳ ለማድረስ ሄዶ ነው ጎልያድ የእስራኤልን ሕዝብ ሲያስጨንቅ ያየው። ለዛ ነው የገጠመው። ታዛዥ ነበረ፣ አገልጋይ ነበረ ዳዊት። አባቱ ቤት እንኳን መጥቶ የሚቀባው ሳሙኤል ሁሉም ልጆች ሰጥቶት አባትየው እሰይ ዳዊትን ረስቶት ነበር። አለው እንኳን እኔ መጀመሪያ አይልም ነበር። ዳዊት ሁሌ እግዚአብሔር የሰጠው አባቱ የሰጠው ስራ ላይ ነበር። እረኛ ነው። ከእረኝነት ተጠርቶ ነው የተቀባው። ጋይስ ወይን እግዚአብሔር ሊሾማችሁ እግዚአብሔር ሊያነሳችሁ ሲፈልግ ማንም ኃይል አያረጋችሁ። እውነቴን ነው የምነግራችሁ። በባትሪ ተፈልገ ወጥተህ ትነግሳለህ። እግዚአብሔር የተመሰገነ ይሁን። ማንም የኢትዮጵያን ገዥነት ማንም አያቆመው። የኛ ኃይላችን እግዚአብሔር ነው። ለኛ ኃይላችን ጸሎታችን ነው። የኛ ኃይላችን መስቀላችን ነው። የኛ ኃይላችን እግዚአብሔር ነው። ያቱ ዓለም የተጠማው እውነተኛ መሪ፣ እውነተኛ የቤተ ክርስቲያን መሪ፣ ብዙ እህቶቻችን የተጠሙት እውነተኛ ባል፣ ብዙ ልጆች የተጠሙት እውነተኛ አባት። ስለዚህ ነው እግዚአብሔር በብዙ ቦታ ላይ የሾመ። ዓለማችን የምትመራው የብዙዎች አገራት መሪዎች አጭበርባሪዎች፣ ሌቦች፣ ሰዎችን አጎሳቃዮች። ስለዚህ ያ መንግስት እየፈረሰ ስለሆነ እግዚአብሔር ደግሞ አዲሱን ጄኔሬሽን የሚቀጥለው እግዚአብሔርን የሚፈራ ሰው፣ ህዝቡን የሚወድ ሰው፣ ህዝቡን የሚያገለግል ሰው፣ ትሁት ሰው እና ወገኖቼ ሆይ እንደዛ ሆኖ ጥለናት ለምንሄደው ዓለም ለሚቀጥለው ጄኔሬሽን መልካም ነገሮችን እናስተምር፣ አባቶችን እናክብር። የቀድሞውን ድንበር አትለፍ ይላል። ወጣቶች አባቶችን አክብሩ፣ እናቶቻችሁን አክብሩ፣ በትምህርት ጎበዝ ሁኑ፣ በስራ የተጋችሁ ሁኑ፣ ማጭበርበር አቁሙ፣ ሙስና ተው፣ እርስ በርስ የመገዳደልን ኃይል አቁሙ። ዳዊት እኮ ተቀብቶ ንግስና የሚመጣው እሱ ነው። ምክንያቱም የእስራኤል ህዝብ ኦልሬዲ ያውቆታል ማን ጎልያድን የገደለው እሱ መሆኑ። ሆነስቲ ዳዊት ግን ጎልያድን ስለገደለው ወዲያው ንጉስ ልሆን አላለ። እንደውም እስራኤል ህዝብ ምን አለ? ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ብለው የእስራኤል ልብ ወደ ዳዊት ሸፈተ ይላል። ስለዚህ ሳኦል ያሳድደው ነበር ዳዊትን። ሆነስቲ ልጁን ዮናታንን ጠርቶ እሱ እኮ ነው ንግስናን የሚወስድብህ ግደለው እያለ ይመክረው ነበር። ዮናታን ደግሞ እየሄደ አባቴ እንዲህ ሊገል ነው እንደ ራስን ሰውር ይለው ነበር። ተመልከቱ። ምክንያቱም የዮናታን ልብ ዳዊትን እጅግ ወደደው ይላል። አንድ ጊዜ እንደውም ሳኦል ሊጸዳዳ ሄዶ እዛ አካባቢ ዳዊት አጠገብ ዳዊት የተደበቀበት ቋጤ ስር መጥቶ ነበር የሚጸዳዳው። መጽሐፍ ቅዱስ ላይ ያለው ነው የምነግራችሁ። ሲያየው ሳኦል እንዲህ ብሎ ከቋጥኙ ስር ሳኦል ነው የሚጸዳዳው። እንግዲህ ድሮ ንጉሶች ምናምን ውጭ ነው መሰለኝ የሚጸዳዳው። ከዛ ከራፊ ይላል ከጨርቁ ቆረጠና ያዘ። በኋላ ሳየው እኔ መግደል ብፈልግ እግዚአብሔር እጄ ላይ ጥሎልኝ ነበር አንተ።
አንተን ግን ንጉስ እግዚአብሔር የቀባውን አከብራለሁ፣ እግዚአብሔር በቀባው ላይ እጄን አላነሳም። አያችሁ፣ በጊዜው ግን እግዚአብሔር ዳዊትን ወደ ንግስና ነው ያመጣው። ጋይስ አቃለው ሞቲቫችሁን እነፋን ነው አቃለው ሞቲቫችሁን ኦነግ ሸኔዎች፣ ሌሎችም ፖለቲከኞች ግን በመገዳደል ሀገርም ራሳችሁንም ቤተሰባችሁንም አታድኑ። ሰላማዊ ትግል መታገል እንችላለን፣ ሐሳባችንን መሸጥ እንችላለን። ከዛ በተረፈ ግን በመገዳደል ፖለቲካ ከኢትዮጵያ ላይ ከአፍሪካ ላይ ከዓለም ላይ እየተወገደ ያለበት ታይም ላይ ደርሰናል። የኔ መንግስት በሰላማዊ መንግስት ነው ኢትዮጵያን የምታስተዳድረው። እንደዛ ማለት ግን ኢትዮጵያን የሚደፍር ሌላ ኃይል ሲመጣ የኢትዮጵያን ድንበር በኢትዮጵያዊ በአንድ ኢትዮጵያዊ ነፍስ አልደራደርም፣ በአንድ ኢትዮጵያዊ ነፍስ አልደራደርም። እጅግ ተዋጊ ነኝ። ሆነስትሊ ስፒኪንግ ስሜ ሚካኤል ነው እንደምታውቁት፣ መላእክቶች አለቃ። የሚያውቁኝ ሰዎች መጠየቅ ይችላላችሁ። እኔ በምድር ላይ ማንንም አልፈራም። ሆነስትሊ ስፒኪንግ ምንም ስጋ ለባሽ የምፈራ ሰው አይደለም፣ እግዚአብሔርን ነው የምፈራው። እንደዛ ማለት ግን ሰዎችን አላክብርም ማለት አይደለም። በጣም ሰው ወዳለው እኔ ባንክ ውስጥ የምታገኙት ሆነስትሊ ስፒኪንግ እኔ እስከዛሬ ሴቭ ያደረኩት ገንዘብ ብትሉ ምናምን እግዚአብሔር እጅ ላይ ነው። እኔ እጅ ገንዘብ ኖሮ ሌላ ሰው አይቸገርም። በመስጠት ማምሰል ማንኛውንም ነገር ሰዎችን በጣም ነው የምወደው። ሆነስትሊ ስፒኪንግ ለማለት ፈልጌ ነው ጋይስ። ግን በኢትዮጵያዊ አገሬ በድንበሯ በህዝቧ አልደራደርም። ለዛ ነው እግዚአብሔር የቀባኝ አገሬንም ነገሮችንም አሳልፎ እየሰጠኛለሁ። ከኔ ጋር ቁሙ ኢትዮጵያውያን ዲያስፖራያኖች፣ በኢትዮጵያ ውስጥ ያላችሁ የምላችሁን ከኔ ጋር ቁሙ። የመከላከያ ሰራዊት ከኔ ጋር ቁሙ። የፋኖ ኃይላት፣ የሸኖ ኃይላት እኔ ነኝ የሚቀጥለው ኢትዮጵያን ማስተዳድረው። ከዓለም መንግስታትም ጋርም ሰላማዊ የሆነች ዓለም ለመመስረት አዳዲስ ፕላኖችን ያወጣሁት። ከብዙ የዓለም መንግስታት ጋርም ኮሙኒኬሽን እየፈጠርኩ ነው። ኢትዮጵያ የሚቀጥለው ዘመኗ የተባረከ ነው። ኮንግራቹሌሽን ኢትዮጵያውያን፣ በርቱ፣ በጸሎት ትጉ፣ ወደ እግዚአብሔር ተመለሱ፣ ትሁታን ሁኑ፣ ከክፉ መንገዳችሁ ራቁ፣ ከሸረኞች፣ ከትዕቢተኞች፣ ከአጭበርባሪዎች ራቁ። ይሄ እናንተንም አይጠቅምም፣ የዘራችሁትን ደግሞ ታጭዳላችሁ። በዚህ በመጨረሻው ዘመን ላይ በነገራችን ላይ ምንም የተደበቀ ነገር የለም። እግዚአብሔር ነገሮቻችን ሁሉ ገሃድ አውጥቶታል። የምንጻጻፈው በድብቅ የምናወራው ኤቭሪቲንግ ኢዝ ሪኮርድድ ጋይስ። የትኛውም አፕ ሪኮርድ ያደርገዋል። እና ጋይስ የሚያያችሁ ኃይል አለ ከጀርባችሁ። እውነቴን ነው የምነግራችሁ። በፍቅር ተመላለሱ፣ መንፈሳዊያን ሁኑ፣ ወደ እግዚአብሔር ተመለሱ፣ የሥራ ሰዎች ሁኑ፣ ቤተክርስቲያን ሂዱ፣ ታላላቅ አባትና እናቶችን አክብሩ፣ ለወንድሞቻችሁን በፍቅር ኑሩ። ወዳችኋለሁ። ኢትዮጵያ ለዘላለም ትኑር። የአንድ የኢትዮጵያ ፓርቲ መስራችና መሪ ንጉሱ አለቃ ሚካኤል አረጋ ከዋሽንግተን ዲሲ አሜሪካ። መልካም ጊዜ።